ሰላም እንዴት ናችሁ? ውድ የዚህ ቻናል ቤተሰቦች ዛሬ ደግሞ ይዤላችሁ የመጣሁት እንዴት አፋን ኦሮሞን እናነባለን የአፋን ኦሮሞ ፊደላትን አጥብቀን ወይንም ደግሞ አርዝመንና አሳጥረን እንዴት እናነባለን የሚለውን እናያለን ማለት ነው። አከሚቲ ገባብስኔ ፊ ዴሬስኔ ዱብስና ከንጀዱ ዱበቺስቱ ሰገሌ ዱበቺስቱ አፋን ኦሮሞ ይላላ ጀቹ የአፋን ኦሮሞን አናባቢ ፊደላት እንዴት አርዝመንና አሳጥረን እናነባለን የሚለውን እናያለን ማለት ነው። አፋን ኦሮሞ ንባቧን ቀለል ያደርግልናል ማለት ነው። በጣም ቀላል ነው። የነዚህን ድምጾች የምናቅ ከሆነ ዋናው ንባብ ውስጥ የአናባቢዎችን ጥቅምና ቦታ እንዲሁም ደግሞ እንዴት እንደምንጠቀም ማወቅ ስለሆነ ሲያጥሩና ሲረዝሙ እንዴት ማንበብ እንደምንችል እናያለን ማለት ነው። አዲስ የሆናችሁ ሰብስክራይብ አድርጉ፣ እንዲሁም የደውል ምልክቱን በመጫን ኦል የሚለው ላይ አርግታችሁ ሁሌ የምለቃቸው ቪዲዮዎች እንዴት ማንበብ እንደምንችል ሊሆን ይችላል። እንዲሁም ደግሞ ለማውራት የተለያዩ የተለመዱ የአፋን ኦሮሞ ንግግሮችንም ታገኛላችሁ፣ እንዲሁም ግራመሮችን ታገኛላችሁ። አፋን ኦሮሞን በደንብ ታሳድጋላችሁ ማለት ነው። እንዲሁም እንግሊዘኛ መማር የምትፈልጉ ከጀማሪ አንስታችሁ ማለት ነው ከጀማሪ ከንባብ እሱንም እናስተምራለን። እንዲሁም ደግሞ በዙም ዳይሬክት በያላችሁበት ተቀምጣችሁ አፋን ኦሮሞ መማር የምትፈልጉ ከሆነ እናስተምራለን በተመጣጣኝ ዋጋ። ስለዚህ አናግሩን በቴሌግራም ማለት ነው። ስልኩን ስክሪኑ ላይ በምታዩት ማናገር ትችላላችሁ ማለት ነው። ከጀማሪዎች ጀምረን እናስተምራለን ማለት ነው። ስለዚህ መማር ትችላላችሁ በያላችሁበት ቁጭ ብላችሁ በዙም ወይንም ደግሞ በሚመቻችሁ ፕላትፎርም መማር ትችላላችሁ ማለት ነው። አሁን ወደ ቪዲዮአችን ስንገባ ምንድነው ሰገሌ ገባባፊ ኤራ አፋን ኦሮሞ የአፋን ኦሮሞ አጭርና ረጅም ድምጾች ማለት ነው። አጭርና ረጅም ድምጾች መጀመሪያ የምናየው ምንድነው ሰገሌ ገባባ ዱበቺፍቱ ሰገሌ ገባባ ዱበቺፍቱ ሰገሌ ገባባ ዱበቺፍቱ ማለት የአናባቢዎች አጭር ድምጽ ማለት ነው። የአናባቢዎች አጭር ድምጽ ምንድነው? አፋን ኦሮሞ ላይ አማርኛ ላይ ምንድነው ስናሳጥርም ስናስረዝምም ቃሉ ላይ ነው ዲፔንድ የሚሆን ምን ነው ማለት ነው። ቃሉን ማወቅ አለብን። የትኛው ቃል ነው ረጅም የሚጠቀመው የትኛው ቃል ነው አጭር የሚጠቀመው የሚለው ግን አፋን ኦሮሞ ላይ ምን አፋን ኦሮሞን ቀላል ያደርገዋል ብትሉ አንድን ቃል አንዴ ብቻ ከጻፍን ለምሳሌ አናባቢውን አንዴ ብቻ ከጻፍን ያ ቃል አጭር ነው። እንዲሁም ደግሞ ሁለቴ ከጻፍን ረጅም ነው ማለት ነው። ይሄ በጣም ቀለል ያደርገዋል። አማርኛ ከሆነ ግን የግድ ማወቅ አለብን ያንን ቃል ማለት ነው። የግድ ማወቅ አለብን። እዚህ ጋር ግን ማወቅ አይጠበቅብንም። አፋን ኦሮሞን ለመልመድ ይሄ ነው ቀለል የሚያደርገው ማለት ነው። አንዱ እዚህ ጋር እንደምታዩት አጭሩን አሳያችኋለሁ። አ ኢ ኢ ኦ ኡ ይላል። አይታችኋላ? አ እንላለን። የመጀመሪያውን አናስረዝመውም አ አንልም ማለት ነው። አ እንላለን። ሁለተኛ ላይ ያለውን ኤ እንላለን። ሶስተኛ ላይ ያለው ኢ እንላለን። ኢ አንልም ማለት ነው። ረዘም አናረገውም። እንዲሁም ደግሞ ኦ ብቻ እንላለን። እንዲሁም ደግሞ ኡ እንላለን። እንደዚህ ነው ማለት ነው የምናነበው። ሲረዝምስ እንዴት ይሆናል ካላችሁን ደግሞ ሲረዝምም ምን እናደርጋለን? ረዘም በአማርኛ እንደዛው ነው የምንገልጸው። ምናልባት አ እንላለን። በአፋን ኦሮሞ ሁለቴ ነው ማለት ነው የምንጽፈው። ያንን ፊደል ሁለቴ እንጽፋለን ማለት ነው። እዚህ ጋር ማወቅ ያለባችሁ እያወራው ያለው ስለ አናባቢ ነው እንጂ ስለ ተነባቢ ወይንም ስለ ኮንሶነንት አይደለም ማለት ነው። ስለ ቫውል ሌተር ነው እያወራው ያለው። ስለዚህ ስለ ተነባቢዎች ነው፣ ስለ አናባቢዎች ነው። አናባቢን ሁለት እናረጋለን። ሁለት ስናረግ ረዘም ይላል ማለት ነው። ተነባቢን ሁለት ካረግን ጠበቅ እናረጋለን እንጂ አናሳጥርም አናስረዝምም። እሱ ሌላ ታሪክ ነው። ስለዚህ ዱበቺፍቱ ነው ወይንም ደግሞ ስለ ተነባቢ ነው እያወራን ያለነው። ተነባቢ ሁለት ስናረግ አ እንላለን መጀመሪያ ላይ። ሁለተኛ ላይ ደግሞ ስለ ኢ ጋር ስንመጣ ኢ እንላለን።
ሶሪ ኢ አሁን የእንግሊዘኛው ኢ ወይንም የአፋን ኦሮሞ ኤ እንላለን ረዘም እናደርገዋለን ማለት ነው። አይ ጋር ስንመጣ ደግሞ ኢ ጀነ ጀቹዳ ኦ ብራ ይወዳቅኑ አሞ ኦ ብራ ይወዳቅ ኦ ጀነ ጀቹዳ ኦ ጀን ኡ ብራ ይወዳቅኑ አሞ ኡ ጀን ኡ እንላለን ማለት ነው። ኡ ብቻ ሳይሆን ኡ ረዘም እናረጋታለን ማለት ነው። ይሄ ርዝማኔውን በምንድን ነው የምንገልጸው ካለን ሁለቴ በመጻፍ አናባቢዋን ሁለቴ በመጻፍ እንገልጻለን ማለት ነው። የተለያዩ እንትኖች አሉ እዚህ ጋር ኤግዛምፕል አለ እዚህ ጋር ማየት እንችላለን። ለምሳሌ ምን ይላል? ሸን ይላል። በእርግጥ ስለ ተነባቢ ሲያጥርና ሲረዝም እንዴት እንደሆነ በሚቀጥለው ቪዲዮዎች ላይ እናያለን። ግን እዚህ ጋር አናባቢዎቹ ተነባቢ ውስጥ ገብተው እንዴት ማሳጠርና ማስረዘም እንደሚችሉ ያሳየናል ማለት ነው። አሁን አንዴ ብቻ ከተጻፉ ከአንድ ፊደል ጋር ወይንም ከአንድ ተነባቢ ጋር አናባቢዎች አንዴ ብቻ ከተጻፉ ምን ያደርጉታል ማለት ነው? ያሳጥሩታል ማለት ነው። ያሳጥሩታል። ሁለቴ ከተጻፉ ከአንድ አናባቢ ጋር ያስረዝሙታል ማለት ነው። ረዘም ይላል፣ ያ ድምፅ ይረዝማል ማለት ነው። እዚህ ጋር እንደምታዩት ሸን ይላል። ሸን አጥሯል ማለት ነው። ሸን ስንል አሳጥረን ነው ማለት ነው የጻፍነው። እንደምታዩት አንድ ፊደል ብቻ ነው ያለው። አንድ ብቻ ካለ ደግሞ ምንድነው ማለት ነው? አጥሯል ማለት ነው። እንዳጠረ ነው ምናየው። ሸን ማለት 5 ነው። ሌላው ላማ አላልንም ማለት ነው። ለምን? ሁለቴ አልተጻፈ ማለት ነው። በእርግጥ ይሄኛው ስለ ተነባቢዎች መርዘምና ማጠር ነው እያወራን ያለ ነው። ነገር ግን የአናባቢዎችን በውስጡ እንድትገነዘቡ ወይንም እንድታዩ ነው የፈለግኩት። ለማ ማለት 2 ነው። ሶባ ይሄም አጭሩ ነው። እንዲሁም ደግሞ ለጋ ካልን ይሄም አጠር ይላል ማለት ነው። ለፋ ለምን? አንድ ነው የተጠቀምነው፣ አጠር ይላል። እዛኛው ጋር ስንሄድ በቀኝ በኩል ደግሞ ቤካ እንላለን፣ አዋቂ ማለት ነው። ሌላው ዴራ ቅድም ስንጠራቸው እንዴት ነው? ሸን፣ ለማ፣ ሶባ፣ ለጋ፣ ለፋ ነበር ያልነው አጠር አድርገን። ይሄኛው ግን ቤካ እንላለን፣ ዴራ እንላለን። ራፉ ማለት ጎመን ነው። እንዲሁም ራፉ፣ ላጋ እንዲሁም ላፋ እንላለን ማለት ነው። እንደዚህ ነው የምናነበው። ስለዚህ እነዚህም በእርግጥ በሚቀጥለው ቪዲዮ በደንብ እናያቸዋለን። ብዙ አትጨናነቁበት። ሌሎች ደግሞ አሉ። አንድ ፊደል ውስጥ 2 ነገር ሊይዙ የሚችሉ አሉ። ምንድነው? አጭሩንም ረጅሙንም ሊይዙ የሚችሉ ማለት ነው። አጭሩንም ረጅሙንም። ለምሳሌ እዚህ ጋር መታያቸው ገባባ የሚለው ጂ ከኤ ጋር ሲጻፍ አጭር ይሆናል፣ ጋ ብቻ። እንዲሁም ደግሞ ሁለቱ ባባ የሚሉት ረዘም ይላሉ። ገባባ፣ ጋ አንልም ማለት ነው። መጀመሪያ ላይ ጋ ብቻ ነው የምንለው። ጋ ባባ፣ ጋ ባባ፣ ገባባ እንላለን። የሚቀጥለው ሰገሌ፣ ገባባ ማለት አጭር ነው። የሚቀጥለው ደግሞ ሰገሌ። አሁን እየፈጠንኩ ያነበብኩላችሁ በሚቀጥለው ስለምናየው ጀስት እንድታዩት ነው። አሁን የተወሰነ ሰገሌ፣ ዱቢ። እንዲሁም ሰገሌ ድምፅ ነው። ዱቢ ፈማ፣ አናባቢ፣ ዱጋ፣ እውነት፣ ቤላ፣ ረሃብ የሚሉትን ይወክላሉ ማለት ነው። ስለዚህ ድምፆቹን የተወሰነ እንደተረዳችሁ ተስፋ አረጋለሁ። ድምፆቹ ይሄንን ይመስላሉ ማለት ነው። ኤ ብቻውን፣ አ ብቻውን፣ አ፣ ኢ ብቻውን፣ ኤ፣ አይ ብቻውን ምን ይሆናል? አይ ብቻውን፣ ኢ፣ ኦ ብቻውን፣ ኦ፣ ኡ ብቻውን፣ ኡ ይሆናል ማለት ነው። ረዘም ሲል ደግሞ 2 እናደርገዋለን። ደብል ይሆናሉ ማለት ነው። ደብል ሲሆኑ ረዘም ይላሉ። ለምሳሌ አ፣ ኤ፣ ኢ፣ ኦ፣ ኡ ብለን እናነባለን ማለት ነው። ስለዚህ ዳይሬክት በዙም መማር የምትፈልጉ ንባብ እየተለማመደን እርስ በርስ እየተነጋገርን እያወራን ፕራክቲስ እያደረግን እንድንለማመድ ወይንም እንድንማማር ከፈለጋችሁ አናግሩን ማለት ነው።
መቀላቀል ትችላላችሁ። መማር ወደ ትምህርቱ ማለት ነው። ዳይሬክት በኦንላይን መማር ትችላላችሁ። እስከዛ ድረስ በያላችሁበት ደህና ሰላም ሁኑልኝ። በጣም ነው መወዳችሁ። ቪዲዮዬን ደግሞ ላይክ ማድረግ አይረሳም። ሀሳብ ካላችሁ ኮሜንት ላይ ጻፉልኝ። በያላችሁበት ደህና ሰላም ጤና ሁኑ ባይ